ታስታውሳለህ? በልጅነታችን ደረት ላይ ተኝቼ እንደሙል። አዎ በጣም ልጅነት እኮ በጣም ደስ ይላል። ያኔ ግን በልጅነታችን ሳቅፍ ማስለቀቅ አትፈልግም ነበር። በደንብ አስታውሳለሁ። ማታ ራሱ በግድ አልነበር ምንላቀቀው። በጣም ደስ የሚል ከንጹህ ልብ ጋር አይደል? አሁን ግን አደግንና ተቀየረን አለ ዘፋኙ ራሱ። ምንም የተቀየረ ነገር የለም። በጣም ብዙ ነገር ተቀይሯል። አድገናል። ህይወት በትንሹም ቢሆን ገብቶናል። እንደዛ ይመስልሽ? ማደጋችን ነው። አሁን ግን እኔ ጋር ምንም የተቀየረ ነገር የለም። አሁንም እንድታቅፈኝ እጄን ይዘኸኝ እንድትዞር እፈልጋለሁ። እንዴ አሁንማ እንዴት ይሆናል? ካዲያ ጥሩ ነው አለያውም ብዙ ደስ የሚሉ ነገሮችን እናያለን። ማለት አሁን ከድሮ የበለጠ ላስደስት እችላለሁ። አልገባኝም። እንዳይገባ ከፈለክ ነው እንጂ ገብተዋል። ያው ሁለታችንም የራሳችን የሆነ ህይወትና ምኞት አለን ብዬ ነው። ምኞቴም ህይወቴም አንተ ብቻ ነህ። ያኔ በህፃንነት ስሜት ያሰብነው እኮ ሌላ ነው። እኔ ግን እኮ ሁሌ ነው ስላንተ ማስበው። ይሄማ ሊሆን አይችልም። ለምንድን ነው የማይሆነው? ሲጀመር በልጅነታችንም እኮ እንደ ታናሽ እህቴ እንደ ሊዲያ ነበር ማይሽ እንጂ በተለየ መልኩ አይቼሽ አላውቅም ነበር። ታዲያ ሊዲያ ለምን ይዛት አትዞርም ነበር? ያው ሊዱ በጣም አስቸጋሪ ነበረች። እሷን ይዤ ደግሞ እንደ ታላቅ ወንድም አክት ማድረግ አልችልም ነበር። ስለዚህ ወዳኝ ሳይሆን ታላቅ ለመባል ነው ማለት ነው ይዘኸኝ የምትዞረው? መቼም በጣም እንደምወድሽ ታውቂያለሽ አይደል? እኔም በጣም እወድሃለሁ። አሁን በጣም ላስደስት ዝግጁ ነኝ። ይኸውልሽ ይህንን ሀሳብ እርሹ። እሺ? ለምንድን ነው እርሹ የምትለኝ? ድጋሚ እንደዚህ እንዳትለኝ። በደንብ እልሻለሁ። መቼም አልተውህም። ስጠብቅህ ነበር። በዛ ላይ አሁን እዚህ ድረስ መጥተህልኛል። እናቴም የለችም። እባክሽ ተይኝ። አልተውክም። እኔ የምፈልገው ሌላ ሰው አለ። ከሷ ሌላ ደግሞ ማንንም አልፈልግም። ማለት ማናት? እንዴ እሱን ለምን እነግርሻለሁ? ንገረኝ፣ ማናት? ይኸውልሽ ጥቅም ለሌለው ነገር ባትለፊ ጥሩ ነው። እሺ? ወደድክም ጠላም ትፈልገኛለህ።